በግሪንውድ ሆሎ መንደር ውስጥ ቤቶቹ በጥንታዊ ዛፎች ስሮች መካከል የተገነቡበትና መንገዶቹ በሙዝ ለስላሳ በሆነበት በተሳሳቱ ነገሮች ሁሉ የሚታወቁ 3 ጓደኞች ነበሩ። ሊዮ የሚባል ቁጣ የመብረቅ ምልክት ነበር፣ ፈጣን፣ ብሩህና አጥፊ። ሳም ክርኖችና ጉልበቶች ያሉት፣ በራሱ እግርና በሰላማዊው ዓለም ስሮች ላይ የሚንገዳገድ ነበር። እና ማያ የሚባል ድምጽ በነፋስ የጠፋ ሹክሹክታ የነበረ ሲሆን እንዳይታይ ለማድረግ ወደ ራሷ ተጣጠፈች። ጉልበተኞች አልነበሩም፣ ነገር ግን ብዙ ጊዜ ጉልበተኞች ይደርስባቸው ነበር። የመንደሩ ወንዶች ልጆች፣ ካደን በተባለ እብሪተኛ ትልቅ ልጅ የሚመሩ የመንቀጥቀጥ ቡድን ብለው ይጠሩዋቸው ነበር። የምሳ ቅርጫታቸውን እየሰረቁ እና የሊዮ ፊት በምቾት በሌለው ቁጣ ወደ ቀይ ሲቀየር ይስቃሉ። ሳም ሊያሳድዳቸው ሲሞክር ማያ እግሮቿን እያየች። አንድ ከሰዓት በኋላ በጅረቱ አጠገብ በተለይ አሳፋሪ ግንኙነት ከተደረገ በኋላ 3ቱ ጓደኞች በሚስጥር ቦታቸው 3 ትላልቅ የኦክ ዛፎች በክበብ ውስጥ አብረው የሚያድጉበት ትንሽ ንጣቂ ቦታ ላይ ተቀምጠዋል። በአውሎ ነፋስ ውስጥ እንዳለ ቅጠል መሰማት ሰልችቶኛል፣ ማያ ድምጿ በሹክሹክታ ተናገረች። ስለሱ መቆጣቴ ሰልችቶኛል። ሊዮ አጉረመረመ፣ የጥድ እንጨት እየመታ። መውደቅ ሰልችቶኛል። ሳም በረጅሙ ተነፈሰ፣ አዲስ ቁስል በጢኑ ላይ እያሻሸ። ያዩት ያኔ ነበር። በእድሜና በአየር ሁኔታ ደበዘዘ። በጥንታዊው የኦክ ዛፍ ላይ ተቸንክሮ ቀላል የእንጨት ምልክት ነበር። 3 የእጅ ምልክቶች አሳይተዋል፣ የተዘጋ ቡጢ፣ የተከፈተ መዳፍና ቀጥ ያለ የጦር እጅ። ከነሱ በታች በሚያምርና በሚላጡ ፊደላት የ3 እጥፍ መንገድ ትምህርት ቤት። ታላቁ አስተማሪ ራስን ነው። ምንም ህንጻ አልነበረም፣ ምንም ስሜት የለም። ምልክቱ ጥርጊያውና የዛፎቹ ጸጥ ያለ ጥበብ ብቻ። ይህ ነው አለ ሊዮ፣ በአይኖቹ ውስጥ አዲስ አይነት እሳት። ዶጆአችን ምንም መምህር አልነበራቸውም፣ ስለዚህ የሌላውን ነገር ሁሉ ተማሪዎች ሆኑ። የትምህርት ስርዓተ ትምህርቱ ራሱ ጫካው ነበር። የዊሎ ዛፍን ተመለከቱ። ረጃጅምና ጅራፍ የሚመስሉት ቅርንጫፎቹ አውሎ ነፋሱን አልተዋጉም። እጅ ሰጡ። ዝቅ ብለው ተንበርክከው ጠንክረው ተመለሱ። ይህ ለመከላከያ ነው አለች ማያ። አይኖቿ በማስተዋል ተከፈቱ። እንደ ዊሎ ነፋሱን እንደሚያዞረው ምናባዊ ድብደባዎችን አቅጣጫ በማስቀየር የሚፈሱ እንቅስቃሴዎችን መለማመድ ጀመረች። የእንጨት ቆራጩን አጥንተዋል። ጥቃቱ የዱር ጠለፋ ሳይሆን በአንድ ነጥብ ላይ ያተኮረ ምትሃታዊ የታፕታፕ መታ ነበር። ለጥቃት ነው ሲል ሊዮ ተገነዘበ። ኃይለኛ ቁጣው ወደ አዲስ ጥንካሬ ያተኮረ፣ በቁጣ ሳይሆን በሹልና ትክክለኛ ምት። በዛፍ ላይ ወፍራም የተሸፈነ የሙዝ ቦታ መምታትን ተለማመደ። በጅረቱ ውስጥ ያለውን ሽመላ ተመለከቱ። ለሰዓታት በአንድ እግሩ ላይ ፍጹም ጸጥ ብሎ ቆሞ ከዚያም በማይቻል ፍጥነትና ትክክለኛነት ተመታ። ይህ ለሚዛን ነው አለ ሳም ቆራጥ ሆኖ። በሚወዛወዙ የጅረት ድንጋዮች ላይ በአንድ እግሩ መቆም ጀመረ። እሱ እንዳለው የማያውቀውን የመረጋጋት እምብርት አገኘ። የእርስ በእርስ አስተማሪዎች ሆኑ። ሊዮ ሳም ጥንካሬውን እንዲያገኝ ረዳው። ሳም ማያን በእግሯ ረድታዋለች። ማያ እሳቱን ወደ ትኩረት እንዲያዞር ረዳችው። የፈለሰፏቸውን ቅርጾች ተለማመዱ። የዊሎ ስዌ፣ የውድፔከር ድራይል፣ የሄሮን ትዕግስት። ሳምንታት ወደ ወራት ተለወጡ። ሰውነታቸው ተለወጠ። የሊዮ ቁጣ የተረጋጋ ዝግጁነት ሆነ። የሳም ቸልተኝነት ልዩ፣ የማይታወቅ ቅልጥፍና ሆነ። የማያ ዝምታ ጥልቅ ሆነ። መረጋጋትን እየተመለከቱ
መዋጋትን አልተማሩም። ሚዛናዊ መሆንን እየተማሩ ነበር። ካደን እና ሰራተኞቹ ለውጡን አላስተዋሉም። ከቤሪ ፕላስቶች ሲመለሱ ተመሳሳይ 3 ቀላል ኢላማዎችን አዩ። ቅርጫቶቹ ሞልተው። ተመልከቱ፣ የመሰናከያ ቡድኑ ነው። ካደን ሳቀ። ከሁለት ጓደኞቹ ጋር ወደ መንገዱ ገባ። ቤሪዎቹን አስረክቡ። በዚያ መንገድ ቀላል ነው። 3ቱ ጓደኞች እርስ በእርሳቸው ተያዩ። በመካከላቸው ጸጥ ያለ ውይይት በተማሩት የጫካ ቋንቋ አለፈ። ካደን የማያን ቅርጫት ወሰደች። አልተንቀጠቀጠችም፣ ተንቀሳቀሰች። የዊሎ ስዌይን በመጠቀም በእጁ ውስጥ ገባች። አንጓውን ያዘች እና በእርጋታ ግን በጥብቅ ወደ ጎን ለማዞር የራሱን ሞመንተም ተጠቀመች። ከኃይል ይልቅ በመገረም ተሰናክሏል። ሄይ! ከካደን ጓደኞች አንዱ ሳምን እያንቀጠቀጠ ጮኸ። ሳም ከሄሮን ትዕግስት የተገኘውን አዲስ ሚዛን በመጠቀም ክብደቱን በቀላሉ ቀየረ። ልጁ በዱር ተወዛወዘ። የሳም እግርም በጥንቃቄ በስር ላይ ተቀምጦ የልጁን ቁርጭምጭሚት አስሮ በሙዝ ላይ ለስላሳ ጩኸት ወረደ። ሶስተኛው ልጅ ሊዮንን በቡጢ መታው። ሊዮ አልተነሳም። ትኩረቱን አደረገ። አንድ ሹል የሆነ የውድ ፔከር ድሪል ቡጢ ከልጁ አፍንጫ ወጣ። ነፋሱ ፊቱን እያሻሸ። ሊዮ አልመታውም። ላለመታው መርጧል። ካደን ግራ ተጋብቶና ተቆጥቶ ተነሳ። አልተጎዳም። ጓደኞቹ አልተጎዱም። ነገር ግን ሙሉ በሙሉ ገለልተኛ ሆነው ነበር። 3ቱ ጓደኞች በጦርነት አቋማቸው ሳይሆን ከዛፎችና ከወፎቹ በተማሩት ጸጥ ያለ ዝግጁነት አቀማመጥ በጸጥታ ቆመዋል። አንተ ምን አደረግክ? ካደን ተንቀጠቀጠ። የተለየ መንገድ ወሰድን አለች ማያ። ድምጿ ለመጀመሪያ ጊዜ ግልጽና የተረጋጋ ነበር። የራስህን መንገድ መቀጠል ትፈልጋለህ? ሊዮ እይታውን እያስተካከለ ጠየቀ። ወይስ መማር ትፈልጋለህ? የእኛስ? ካደን ጓደኞቹን ከእንግዲህ መሰናክላቸውን ያቆሙትን 3ቱን ከዚያም በእጃቸው ውስጥ ያሉትን የቤሪ ቅርጫቶች ተመለከተ። በቀላሉ ድል ለማድረግ መጥቶ በምትኩ በር አገኘ። በአይኖቹ ውስጥ የነበረውን ቁጣ ቀስ ብሎና ቂም በመያዝ ተተካ። አዎ አላለም፣ ግን አይሆንም አላለም። አንድ እርምጃ ወደ ኋላ ተመለሰ። ከዚያ ቀን ጀምሮ በግሪንውድ ሆሎ ውስጥ የነበረው ተለዋዋጭነት ተለወጠ። 3ቱ ጓደኞች አሁንም በንጣፋቸው ላይ ስልጠና ሰጥተዋል። አንዳንድ ጊዜ ከአይናቸው ጥግ ካደንን ወይም ከሌሎቹ አንዱን ከሩቅ ሲመለከቱ፣ በድንጋይ ላይ እንደ ሽመላ ለመቆም ሲሞክሩ ወይም በጸጥታ በዛፍ ላይ እንቅስቃሴ ሲያደርጉ ያዩ ነበር። መደበኛ ተማሪ አልነበራቸውም። እውነተኛ ውጊያ አጋጥሟቸው አያውቅም። ግን የተሻለ ነገር አግኝተዋል። በውስጣቸው ሚዛን አግኝተዋል። እና ይህን በማድረግ መላውን ዓለማቸውን ትጥቅ አስፈትተዋል። የተማሩት ትልቁ ድል ጉልበተኛውን በመንገዱ ላይ ማሸነፍ ሳይሆን ጉልበተኛው መራመድ የማይፈልገው መንገድ መሆን ነበር። የጫካው ዶጆ ሁል ጊዜ ክፍት ነበር። እና የመጀመሪያው ትምህርት የመጨረሻው ትምህርት ነበር። የሚጠበቀው ምንም አይነት ቡጢ ሳይወረውሩ ማሸነፍ